ሄሎ ቅዱሴ። ዋዬ ፊዮሪ። ይቅርታ አስፈላጊ ስልክ ተደውሎልኝ ተጠራው። እናማ አሁን እየሄድኩ ነው። በቃ ነገ እንገናኛለን። አንቺ ያምሻል እንዴ? ደግሞ ምን ሆንክ? ሂሳቡን ሳቆልፍ ወዴን የምትሄጂው? ወይኔ ለካሱም አለ። በቃ ቅዱሴ አንተ ቆልፈው ወይ ደግሞ በቴሌ ብር ምናምን ክፈል። አንቺ ሴትዮ እኔ አካውንቴ ላይ ብር ቢኖር አንቺ ምን ለማመጥሽ ይመስልሻል? እንዴት ነው የምታስቢው? ውይ ምስኪና ለካ። አልቀለድኩም። ወይ ደግሞ በቃ ስልክህን ጭማዳ ሲዘውጣ እኮ ለዚህ መላብዬ ነው ስልኬን ጭማድ ማሲዘው። ምን ሆነሽ ነው? በቃ ውስጥ ግባና ሳህን ብርጭቆ ምናምን ጠባ። አንቺ ልጅ መሞቻሽ ቀን እየቀረበ ነው እንዴ? እሺ ምን ላድርግ ነኝ? ነይና ሂሳቡን ቆልፈሽ እንሄዳለን። በቃ እሱ ማደርግልህ በአንድ ነገር ስትስማማ ብቻ ነው እኮ። በምን? የቅድሙን ዘፈን ከዘፈንክልኝ ብቻ ነው። አንቺ ያምሻል እንዴ? ቅዱስ ሰዓት የለኝም። እምቢ የምትል ከሆነ ስልኩን አጥፍቼ ነው እሺ የምሄድልህ። ወንድ ነሻ። 5 ድረስ እስከምቆጥር መወሰን አለብህ። ልጀምር ነው። 1 2 3 4 እሺ ተስማምቻለሁ። ጎበዝ ልጅ። አሁን በል ጀምር። እሺ። የመጀመሪያዬ ፍቅርን አሁ ያልኩት ባንቺ ነበር ፍቅሬ፣ ሁሉንም ያየሁ ዘላለም ሕይወቴ ካንቺ ጋር እንድትኖር ነበር የኔ ሀሳብ እንድናዜም በፍቅር። ያው ዘፈንኩልሽ። ጎበዝ። እሺ በቃ መጣሁ። የስ ፊዮሪ የስ